እንደምን አላችሁ በመላው ዓለም ላይ የምትገኙት የባለራዕይ እይታ ፕሮግራም ተከታታዮች በሙሉ ሰላማችሁ እንግዲህ በያለበት ብዝት ይበልን እያልን ሳምንታዊ የባለራዕዮች እይታ የተሰኘውን ይህን የፓናል ዲስከሽን እንግዲህ ወደ እናንተ ለማቅረብ ዝግጅትን አጠናቀን ልክ በሰዓታችን ተገኝተናል። ሰላም በድጋሚ እኔ ፎዚያ እንድሪስ እኔም እንግዲህ ሄኖክ ኃይለማርያም ይህንን እንግዲህ የደመቀ ያማረ ፕሮግራም በቀጥታ ለእናንተ ከኬንያ ናይሮቢ ይዘንላችሁ ቀርበናል ማለት ነው። በዚህ ፕሮግራማችን ላይ ደግሞ ዛሬ ላይ እንግዲህ ከአድማጮች በተነሳልን ጥያቄ መሰረት አንድ የቢዝነስ መወያያ ርዕስ አለ ማለት ነው። እንግዲህ ይሄ ርዕስ ቢዝነስ እንዴት ይመረጣል የሚለውን በደንብ ለመወያየት እንዲያስችል ባለሙያዎችን ጋብዘናል። በቢዝነሱ ውጤታማ የሆኑ ወጣት የቢዝነስ ባለቤቶችን ጋብዘናል ማለት ነው። እውነት ለመናገር እነዚህ ሰዎች እንግዲህ ተጨንቀን የጋበዝናቸው የዛሬ የፓናል ዲስከሽን ባለሙያተኞች ማለት ነው በዘርፉ ላይ ራሳቸው የቢዝነስ ባለቤት ሆነው ቢዝነስን እንዴት መምረጥ እንዳለብን ተንትነው የሚያስረዱን እጅግ ደስ የሚሉ ባለሙያዎች ናቸው የጋበዝነው። መልካም። በተጨማሪም ደግሞ ከራሳቸው አልፈው ሌሎችንም የቢዝነስ ባለቤት ማድረግ የቻሉ እንደምናያቸው እንግዲህ ያው ምርጥ ወጣት የቢዝነስ ባለሙያዎችን ጋብዘናል ማለት ነው። ስለዚህ ራሳቸውን እንግዲህ በደንብ አድርገው ራሳቸውን ያስተዋውቁናል። እንግዲህ ከወንድም ልጀምር። መልካም፣ በጣም አመሰግናለሁ። እንግዲህ ዛሬ ተጋብዤ መዋይ ማብራሪያ እንድሰጥ ስለጋበዛችሁ እጅግ አድርጌ ነው የማመሰግነው። እኔ በርሲሳ ጋዲሳ እባላለሁኝ ማለት ነው። በሚሰራበት ቢዝነስ ውስጥ ማለት ነው በቢዝነስ ዓለም የ3 ዓመት ቆይታ አለኝ ማለት ነው። መልካምና ደስ የሚል ቆይታ አብረን እንደምናሳልፍ አምናለሁኝ። አመሰግናለሁ። እኛም እንግዲህ ስለተገኘ በጣም ደስ ብሎናል። እናመሰግናለን። እሺ መልካም። በመጀመሪያ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ስሜ ንጋቱ ሻዋን ግዛው እባላለሁ። በቢዝነሱ ዓለም የ4 ዓመት ያክል ቆይታለሁ። እንግዲህ በእነዚህ ቆይታዎች ምን ያህል እንዳተረፍኩ ወይ ደግሞ ቢዝነስ ራሱ ማለት ምን ማለት ነው የሚለውን እንግዲህ በቆይታችን ውስጥ በደንብ አድርገን የምናየው ነገር ነው የሚሆነው ማለት ነው። በጣም እናመሰግናለን። እንግዲህ እናመሰግናለን እያልን ይሄን ፕሮግራም በቀጥታ በዩቲዩብ፣ በኢንስታግራም፣ በፌስቡክ እንዲሁም በዋትስአፕ በቫይበር ማየት እንችላለን። እንግዲህ የነዚህን ፕሮግራሞችን አስበን ስንነሳ ብዙ ባለራዕዮችን ማፍራት ነው እንግዲህ የአንዱ የቲማችን ዓላማ። በጣም ብዙ በርካታ ጠንካራ ባለራዕዮችን ፈጥረን ለሀገራችን ኢትዮጵያም እንዲሁም ለአፍሪካም ለዓለምም እንግዲህ የሚተርፉ ሰዎችን ማትረፍ ነው ዓላማችን። ስለዚህ ከዛሬው ውይይታችን በጣም ብዙ ነገሮችን እንደምትማሩ ብዙ እውቀቶችን እንደምትይዙ እርግጠኞች ነን። እርግጠኛ አድማጮቻችን እንዳለ ቢዝነስማን ነው የሚሉት በጣም። ስለዚህ ካፍታ ቆይታ በኋላ በጣም ይመስልኛል ካፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ።